ታሪክ ብዙ አስገራሚ ነገሮች አሉት። ነገር ግን በዚህ ሁሉ ውስጥ እንደዚህ አይነት እንግዳ እና አስቂኝ ጦርነት ሌላ ዓለም ላይ የለም። ዛሬ የምነግራችሁ ታሪክ የሰው ልጅ እና የሰው ልጅ ያደረጉት ጦርነት አይደለም። ይልቁንም ታላቁ የኤሙ ወፎች ጦርነት በመባል የሚታወቀውን አውስትራሊያ ወታደሮችና የኤሙ ወፎች ፍልሚያ ነው። ይህ እንግዳ ክስተት የተከሰተው በ1932 ዓ.ም ሲሆን በአውስትራሊያ ምዕራባዊ ክፍል በሚገኘው ካምፒዮን በተባለ አካባቢ ነው። በዚያ ጊዜ የገበሬዎች የስንዴ ምርታቸውን መሬት ላይ ዘርተው ያርሱ ነበር። ነገር ግን ለገበሬዎቹ ትልቁ ስጋት እየሆነ የመጣው የኤሙ ወፎች ነው። ወደ 20,000 የሚጠጉ ኤሙ ወፎች ከረጅሙ ድርቅ በኋላ የውሃ እና የምግብ ፍለጋ ወደ አካባቢ መጡ። እነዚህ ወፎች ቁመታቸው እስከ 2 ሜትር የሚደርስ ሲሆን የስንዴ እርሻውን ሙሉ በሙሉ በማጥፋት የገበሬዎችን ኑሮ አስቸጋሪ ያደረጉት። ኤሚዎቹ በሰብሉ ላይ ጉዳት ብቻ ሳይሆን አጥርን በመስበር ሌሎች እንስሳት መንገድ በመክፈት ተጨማሪ ችግር ፈጠሩ። ገበሬዎቹም በኤሙ ወፎች ጥፋት እጅግ ተሰቃዩ። ገበሬዎቹ ሁኔታውን ከእጃቸው እንደወጣ ሲገባቸው የአውስትራሊያ መንግስት እንዲረዳቸው ጠየቁ። መንግስቱ ሁኔታው ከቁጥጥር ውጭ እንደሆነ ሲረዳ ወታደራዊ እርምጃ ለመውሰድ ወሰነ። ለዚህም ተልዕኮ ሜጀር ጂ.ፒ.ደብሊው. ሜሬዲዝ የተባለውን መኮንን ኃላፊ አድርጎ ሾመው። እርሱም 2 ተኳሾችና 2 መትረየሶችን ይዞ ወደ ጦርነቱ ሜዳ አቀና። አውስትራሊያዊ ጦር ኤሙ ወፎች መግደል ቀላል ስራ መስሎ ታይቶት ነበር። ሁሉም ሰው የሚያስበው በ10 ሺዎች የሚቆጠሩት ኤሚዎች ወፎች በዘመናዊ መትረየሶች በቀላሉ ማሸነፍ እንደሚቻል ነበር። በ1932 ዓ.ም ህዳር ወር መጀመሪያ ላይ ጦርነቱ ተጀመረ። የመጀመሪያው ጥቃት 50 የሚሆኑ ኤሚ ወፎችን ኢላማ አድርጎ ነበር። ወታደሮቹም ወደ ወፎቹ ተጠግተው መትረየሶቻቸውን ሲተኩሱ ያሰቡት ያህል አልተሳካላቸውም። የኤሙ ወፎች ፈጣን እና ያልተጠበቀ እንቅስቃሴ ያደርጋሉ። አንዱ ወፍ በጥይት ሲመታ ሌሎቹ በፍጥነት ይበተናሉ። ይህም የቡድን ጥቃት ለማድረስ አስቸጋሪ ያደርገዋል። ወታደሮቹ በመጀመሪያው ጥቃት ብዙ ሺህ ጥይቶች በመተኮስ ጥቂት ኤሚዎችን ብቻ ነው የገደሉት። ሜጀር ሜሬዲዝም ወፎቹ እየተበተኑ ሲያይ የጥቃት ስልቱን ለመቀየር ወሰነ። የመትረየሱን ጦር በመኪና ላይ በመጫን በወፎቹ ላይ ለመተኮስ ሞከሩ። ነገር ግን ይህ ስልት የከፋ ነበር። ኤሙ ወፎቹ ከመኪናው የበለጠ ፍጥነት ይሮጣሉ። ይህም ተኳሾቹ ኢላማውን እንዳያገኙ አደረገ። በተጨማሪም መንገዱ እጅግ በጣም አስቸጋሪ ስለነበር መኪናው ይንቀጠቀጥ ነበር። ለ6 ቀናት ያህል ወታደሮቹ በከፍተኛ ጽናት ወፎቹን ለማሸነፍ ቢሞክሩም አልተሳካላቸውም። ሜጀር ሜሬዲዝም ለጊዜው የጦርነቱ መቋረጥ አወጀ። ወደ ሲድኒ ከተማም ተመለሰ። በዚህ ጦርነት ክፍል በመቶዎቹ የሚቆጠሩት ኤሚ ወፎች ቢገደሉም ከአውስትራሊያ ጦር እጅግ የተሻለ ውጤት አስመዝግበዋል። ወታደሮቹ ጥቂት የኤሙ ወፎች ለመግደል በሺዎች የሚቆጠሩ ጥይቶችን አባከኑ። በአካባቢው ያሉ ጋዜጠኞችም ይህንን የኤሙ ወፎች ድል በማለት ዘግበውታል። ይህ ታሪክ የሰው ልጅ ተፈጥሮን ለመቆጣጠር ሲሞክር ሊያጋጥሙት የሚችሉት አስገራሚ ሁኔታዎችን ያሳያል። ወታደሮቹ ከዘመናዊ የጦር መሳሪያ ጋር መጥተው በየጊዜው የሚንቀሳቀሱና ለመግደል አስቸጋሪ የሆኑ ወፎችን መሸነፍ ታሪክ ከምናስበው በላይ እንግዳ እና አስቂኝ እንደሆነ ያሳያል።
ስለዚህ አስደናቂ ታሪክ ምን ያስባሉ? ወታደሮቹ እንደገና ቢሞክሩ ምን ሊከሰት ይችላል? አስተያየታችሁን ከታች ኮሜንት ላይ አስቀምጡ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትዘንጉ።